ሰላም እንዴት ናችሁ? ዛሬም እንግዲህ ለሰዎች ቁርስ ሰራሁላችሁ። እውነት ለመናገር ባለፈው ለልጅቷ ልደት ከሰራሁኝ በኋላ በቃ ሁሌ እንደዚህ ሰብስቤን ቁርስ እየሰራሽ ብለው በሳምንት አንድ ቀን ቅዳሜ ቁርስ ግዴታ ሆነብኝ ማለት ነው ሳይቸግረኝ እና ዛሬ የሰራሁላችሁ ስሙ ምን ነበረ ወይ የምር ስሙ ጠፋብኝ። ብቻ ስሰራው ታዩታላችሁ። በቲማቲም ነው። ዘይቱ ትንሽ ጋል ካለ በኋላ እና ሽንኩርትና ሳልሳ ቲማቲም ነው የጨመርኩበት። ከዛ በኋላ በደንብ ካቁላላሁት በኋላ ቲማቲሙን ጨመርኩት። ቲማቲሙን ሳይበስል ላዩ ላይ ቅመማ ቅመሞች ጨመርኩኝ። ከሞን፣ ይሄ ማቅዶንስ ፓውደር፣ ፍልፍል አስወድ፣ በርበሬ እንዲሁም ደግሞ ጨው እና አርጌ ነው እንግዲህ ያቁላላሁት ማለት ነው። ቲማቲሙ እንግዲህ በደንብ ከበሰለ ውሃውን ከመጠጠ በኋላ እንቁላል እንደዚህ አድርጋችሁ ትጨምሩትና ትከድኑታላችሁ ማለት ነው። ከዛ በኋላ በዚህ መልክ ይደርሳል ማለት ነው። በጣም አሪፍ ነበረ፣ ወደውታል፣ ይጣፍጥ ነበር። እኔ ደግሞ ያው ታውቃላችሁ እንቁላል አልበላም። ስለዚህ ከስልሱ ላይ ቀድሜ ለራሴ ቀንሼ ነበር ማለት ነው። እኔም ቁርሴን በላው በሰበቡ ማለት ነው። አንዳንዴ እያሳበባችሁ እያማካኛችሁ ትበላላችሁ ማለት ነው። ድጋሚ ለራሴ ለምን ሰራለሁ እንዴ? ከጎን ቀነስ አድርጌ ለራሴ እንደዚህ በልት አድርጌ ቅዳሜ ቁርሴን እንግዲህ በዚህ መልኩ አጣጥሜያለሁ። ወዳችኋለሁ። ለማንኛውም ባይ